ዛሬ ግንቦት አንድ ነው። የዓለም ሁሉ እናት የቅዱሳን መመኪያ ድንግል ማርያም ወደዚች ዓለም የመጣችበት ታላቅ የልደት ቀን። በዓለም የታሪክ መዛግብት ውስጥ የማይቻል ተብሎ የተቀመጡ ግን በዓይን የታዩ ሁለት አስገራሚ ታምራትን ልነግራችሁ ነው። ከፈረንሳይ ባህር ዳርቻ እስከ ግብፅ በረሃዎች ሞት ተሸንፎ ሕይወት ሲመለስ፣ ሰማይ ተከፍቶ ንግሥቲቱ በግርማ ስትገለጥ የታየበት ያ እውነተኛ ታሪክ ግንቦት አንድ ነው። የህይወት እናት በተወለደችበት በዚህች ዕለት እነዚህ ድንቆች አብረን እንመልከት። ይህቺ እናት በፈረንሳይ ምድር ሞትን እንዴት እንዳሳፈረች፣ የታሪክ ምሁራንን ብዕር እንዴት እንዳስጣለቻቸውና ሕፃኑ ማርቆስን ከመቃብር አፍ እንዴት እንደመለሰችው አብረን እናያለን። ሌላም አለ። ቆም ብላችሁ አስቡት። ለተከታታይ 5 ቀናት ሰማዩ በብርሃን ተከፍቶ መላእክት በምድር ላይ ሲመላለሱና የዓለም ንግሥት እመቤታችን በግርማ ተገልጣ በዓይን ብትታይስ? ይህ የፈጠራ ድርሰት ወይም የተጻፈ ተረት አይደለም። የታሪክ መጽሐፍቶች ብዕራቸውን ጥለው ነገስታት አክሊላቸውን አውርደው የመሰከሩለት፣ በዓለም ታሪክ መዝገብ ላይ በደማቁ ቀለም የሰፈረ እውነተኛ ክስተት እንጂ። የማይቻለውን የሚቻል የሚያደርግ ያንን ታላቅ ኃይል እኔ ዝግጁ ናችሁ? ወደ አስገራሚው ታሪክ ድርሳን አብረን እንግባ። 3 ቀን ሙሉ የቆመ ልብ፣ ሊበሰብስ የጀመረ አካልና ልጅ አይሞትም ብሎ ከሞት ጋር የተጋፈጠ አባት። አንድን አስክሬን ይዛችሁ ለ3 ቀናት በባህር ላይ ብትጓዙ ምን ይሰማችኋል? ተስፋ በቆረጣችሁበት፣ ሞት በቤታችሁ በገባበት ቅጽበት የማይቻለው ቢሆንስ? በፈረንሳይ ሀገር ሊዮን አካባቢ የሚኖር ቴዎድሮስ የተባለ ሰው ነበር። ይህ ሰው ለእመቤታችን ልዩ ፍቅር ነበረው። ማርቆስ የተባለ ልጅም አለው። ይህ ልጁ ብቸኛ ልጁ ነው። በድንገት ታመመ፣ እናም ሞተ። ቴዎድሮስ ግን አበቃ ብሎ አልቀበረውም። የምናመልከው አምላክ ሁሉን ቻይ በመሆኑ አበቃ ብሎ ነገር ለክርስቶስ አይሰራም። ይህ ሰው ይህንን ያመነ በእምነቱም የጸና ነበር። እናም ወደ እናቱ አለቀሰ። የድንግል ማርያም ወዳጅ ሆኜ ልጅ አይሞትብኝም በማለት የልጁን አስክሬን በሳጥን አድርጎ ወደ እመቤታችን ቤተ ክርስቲያን በባህር ጉዞ ጀመረ። በዓይነ ሥጋ ለሚያይ ሰው ይህ እብደት ነው፣ ለእምነት ሰው ግን ትልቅ ተስፋ። ከ3 ቀን የባህር ጉዞ በኋላ ቤተ ክርስቲያን ደረሰ። አስክሬኑን በታቦቱ ፊት አስቀምጦ በከፍተኛ ለቅሶ ተማጸነ። በድንገት ታላቅ ብርሃን በቤተ ክርስቲያን ውስጥ ፈነጠቀ። የሞተው ሕፃን ማርቆስ ልክ ከእንቅልፉ እንደሚነቃ ሰው ዓይኑን ገለጠ። እጆቹን ዘርግቶ እመቤቴ ሆይ አመሰግንሻለሁ አላት። ይህ ክስተት በወቅቱ በነበሩ ሰዎች ሁሉ ታየ። የታሪክ ጸሐፊዎችም የሞተውን ያስነሳችው ድንግል ብለው መዘገቡት። ሌላውን ታሪክ ደግሞ ልንገራችሁ። ይህ ታሪክ በኢትዮጵያ ብቻ ሳይሆን በዓለም አቀፍ ደረጃ በካቶሊክና በኦርቶዶክስ አብያተ ክርስቲያናት የታሪክ ድርሳናት ውስጥ ይገኛል። ዓለምን ያስገረመ፣ በታሪክ መዝገብ የሰፈረና በሺዎች የሚቆጠሩ ሰዎችን በዓይናቸው ያዩት ተአምር ነው። እመቤታችን ቅድስት ድንግል ማርያም በግብፅ ደብረ ምጥማቅ ያደረገችውንና እስላም ክርስቲያኑ በአንድነትን ያስደነቀ ታሪክ። ሼር፣ ላይክ፣ ሰብስክራይብ አትርሱ። ታሪኩ የሚጀምረው በ15ኛው ክፍለ ዘመን በ1441 ዓ.ም ግብፅ ውስጥ ነው። በየዓመቱ ግንቦት 20 ቀን እመቤታችን በደብረ ምጥማቅ ቤተክርስቲያን ላይ በግልጽ ትታይ ነበር። ይህ ክስተት ለአንድ ቀን ብቻ ሳይሆን ለተከታታይ 5 ቀናት የሚቆይ ነበር። በእነዚህ ቀናት እመቤታችን በብርሃን ተከባ በሰማይ መላእክት ታጅባ ስትገለጥ፣ ንጉሡ፣ መኳንንቱና ተራው ሕዝብ በዓይናቸው ተደንቀው ይመለከቱ ነበር። ይህ ተአምር በወቅቱ የነበሩ የሙስሊም የታሪክ ጸሐፊዎች ጭምር በመጽሐፎቻቸው ላይ መዝግበውትም ይገኛል። ለምሳሌ ታዋቂው የታሪክ ሰው አልማቅራዚ ይህንን ክስተት በዓይኔ አይቻለሁ ብሎ መዝግቦታል። በእነዚህ 5 ቀናት ውስጥ በሽተኞች ይፈወሳሉ፣ ዕውሮች ያያሉ፣ አንካሶች ይራመዳሉ። በቤተ ክርስቲያን አናት ላይ ነጭ እርግቦች ሲበሩ ይታዩም ነበር። ይህ ተአምር በኢትዮጵያ ትልቅ ቦታ አለው። ታላቁ ንጉሥ አጼ ዘርዓ ያዕቆብ ይህንን ዜና በሰማ ጊዜ በሀገራችን ኢትዮጵያም ታምረ ማርያም በየሳምንቱ እንዲነበብና ክብሯ እንዲታወቅ ትልቅ አዋጅንም አውጇል። የደብረ ምጥማቅ ተአምር ዛሬም ድረስ የእመቤታችን አማላጅነትና ረድኤት ከሚያሳዩ ታላላቅ የታሪክ ማስረጃዎች አንዱ ነው። ይህንን ታሪክ ለሌሎች በማጋራት የበረከቱ ተካፋይ ይሁኑ። ይህን ሁሉ ያደረገች እናታችን ዛሬም በእኛ ሕይወት ውስጥ የማይቻለውን እንደምታደርግ ምስክርነታችን የጸና ነው። ይህ የዓመት በዓሏ ነው። የደስታ ቀን ነው። የተስፋ ቀን ነው። እንኳን አደረሳችሁ።